ኤርትራ ውስጥም በተደረገው ነገር በአብዮቱም ይሁን በአሁን በመገንጠሏ ይሁን የተደረገው ነገር ከሀበሻው መሸሽ ሆኖ እስላሙ ወደ አረብ ዓለም ነው የሚሸሸው ያለው ክርስቲያኑ ደግሞ አያውቀውም ከራሱ መሸሽ ስለሆነ ቨሪ ድንግርግር ያለ እንትን ነው ያለው አንዳንድ ጊዜ አብዮቱን ያስመጣው ዜጋነት ይፈልጋል አንዳንድ ጊዜ ደግሞ የድሮ ጣሊያንን ኤርትራ ፍለጋ ላይ ነው ኢንፋክት ምን ለማለት እንችላለን መሰለ ያ እስላሙም ቢሆን ለምሳሌ ከራሱ እየሸሸ ነው ምክንያቱም አረብኛ ሲል የአረብ አይደንቲቲ ሲጠይቅ የራሱ የሆኑትን አይደንቲቲዎችን ለመተው ዝግጁ ነው ያለው ምክንያቱም የኔ አይደንቲቲ በትራይብ በምናምን ያለው እነሱ ዲፌንሲቭ አይደንቲቲ ሊሆኑብኝ ስለማይችሉ የአረብኛውን አይደንቲቲ ወስዳለሁ ለማለት ነው እና ሁለቱም ከራሳቸው እየሸሹ ይገኛሉ ማለት ሁለቱ ህብረተሰቦችን ከራሳቸው እየሸሹ ነው ኢንፋክት ሳምኢት አብ ቢባል እንደ ካሪካቸር ይቆጠራል እንጂ the Eritrean the entire Eritrean revolution was እስላሙ አረብ ለመምሰል ክርስቲያኑ ጣሊያን ለመምሰል ብለን ሰማፍ ለማድረግ እንችላለን ብዬ ነው የምገምተው የሻቢያና የጀብሃ ቅራኔ ከሞላ ጎደል በዚህ ውስጥ ገብቶ ሊታይ የሚችል ነው ያ basically this was what ይሄ ነበር ሁሉ ጊዜ ይመጣል ያ ቅራኔው ይመጣል of course it was always solved through brutality ነው solved የሆነው ግን ጀብሃም በጀብሃ በኩል ለምሳሌ ልትበተን የቻለችው እንደ ኦርጋናይዜሽን ሻዕቢያ እርምጃ ከመውሰዷ በፊት ነው ተዳክማ ነበር የተዳከመችው ምክንያት ደግሞ አኮሞዴት ለማድረግ ስላልቻለች ክርስቲያኑና እስላሙን ባንድ አድርጋ አኮሞዴት ለማድረግ ስላልቻለች እና ከሷ የሚነሱ እንደ ፋሉል የሚባሉ ኦርጋናይዜሽንስ ለምሳሌ ነበሩ አደከሟት ማለት ነው ምክንያቱም ክርስቲያኑን እንዴት አድርጋ ሃንድል ለማድረግ እንደምትችል አልቻለችም በመጨረሻው ዊክ ሆነች ሰነፈች በዛን ከዛ በኋላ ደግሞ በቃ አጠቋት ከዛ በኋላ ከኤሪትሪያን ላንድስኬፕ ጠፋች ማለት ነው በራሱ በዛ በደጋማው ክፍል ውስጥ ባለው የኤርትራ ግዛት ነዋሪ መሃል ራሱ ያለ የውስጥ ፖለቲካ የለም ወይ የሚለውን ራሱ የተወሰነ ነገር አለ እንጂ አለ በደጋማው ውስጥ ለምሳሌ አውራጃ ነገር አለ አውራጃዎቹ ምን ያህል ጥልቅ ነው እሱ ስንጥቅ ማለት ነው ማለት ሪል ነገር ነው ከውጭ ሲታይ ነው ያለ የሚመስለው ወይስ አለ በትክክል አለ በትክክል ይሄ ነገር ምን መሰለ እኔ እንደምለው ድሮም ቢሆን እኔ ምን ል ነበር አንዱ ምክንያት የነበረኝ በኢትዮጵያ በመጀመሪያ ነገር ይሄ ሁሉ የአብዮትን የሚባል ነገር it was a negative experience ብዬ መደምደሚያ የደረስኩትና ይሄን ሁሉ ቢቀርብን ኖሮ የተሻለ ነበር ብዬ አርጊው ያደርግ ነበር ድሮ ማለት ነው one of the main reasons was ትንሽ አገር ከሆንክ እንደ ኤርትራ ማለት ነው ትንሽ አገር ከሆንክ ሁሉ ጊዜ ጭቅጭቁ በዛ ባሉት ባወራጃ ይሁን በሃይማኖት ይሁን በዘር ይሁን በቦታም ይሁን እየተለያየ መኖር ነው ኢትዮጵያ ውስጥ ግን አንድ 80 ምናምን የሚሆኑ ብሔሮች ያሉበት ግን ያንን ነገር ትንሽ እንትን ይሆናል it's not going to be as venomous አሁን እንዳለው as vicious አሁን እንዳለው አይሆንም የሚል ነበር እኔ ያዝኩት ለምሳሌ ወደ ኔረረት መለስ ብለን ስንሄድ የታንዛኒያን ኤግዛምፕል ለማምጣት እንችላለን ታንዛኒያ for example if you compare it with ኬንያ በዛ ከኢስት አፍሪካ በጋራ ከኢትዮጵያም ይሁን ከኬንያ ከኡጋንዳ እና ከሩዋንዳ ብሩንዲ እስካሁን ድረስ የብሔር ችግር ያልታየባት አገር ካለች ታንዛኒያ ናት ለምን ምክንያቱም ከ120 በላይ ነው ብሔሮች የሚገኙባት ታንዛኒያ so they have to live together they have to find a way to live together ማለት ነው 119 ብሔሮች ልትጣላ አትችልም humanly impossible ስለዚህ ይሄ ራሱ ጠቀማቸው ማለት ነው ስለዚህ በኤሪትራ በኩል ግን እኔ ምንድነው ለምሳሌ ምንድነው ምለው ኤሪትራኖች ይዋደዱት የነበሩት ኢትዮጵያ ውስጥ ይያሉ ነበር አዲስ አበባ ሄደው they found a unity among themselves asmara ከሄዱ against the rest one
ግን ስረስም አይደለም ግን somehow አለ ሎካል የሆነ እንትን you identify yourself አንድ ቋንቋ ትናገራለህ ከአንድ ቦታ ሄደሃል ምናምን እና የምትገናኘው ከምትተዋወቀው ሰው ነው ስደት ስትወጣ ያለ ፍቅር የስደት ፍቅር ነው ያለ ፍቅር ያንን ለማለት ትችላለህ አስመራ ከገቡ ግን በቃ ያልኩን የአውራጃ ልዩነት የሃይማኖት ልዩነት የምናምን ልዩነት በሙሉ ሁሉ የመጣ ነው ያም አሁን ምንድነው የምናየው ያለ አገሩ ትንሽ መሆኑ አገሩ ደግሞ መገነጠሉ ያመጣው አዲሽናል ፕሮብለምስ ማለት ነው ይሄ ከኢትዮጵያ ጋር አሶሲዬት ያደረጉ ፕሮብለምስ ብቻ ሳይሆን በተጨማሪ የሚመጡትን ፕሮብለምስ አለ ማለት ነው እዛው ሀገር አገዛዙ ደግሞ ራሱ የቶታሊታሪያን ሲስተም ደግሞ ከፋፍለህ ግዛ በሚለውን ነገር የሚያምን ስለሆነ ያ የነበረውን ልዩነት ይጠቀምበታል ማለት ነው በየጊዜው ኤክስፕሎይት ያደርገዋል ማለት ነው ስለዚህ ስለ ኤርትራ ውስጥ ይህን ቅራኔ መፍታት ችሏል ወይ ችላለች ወይ ኤርትራ የታሰበችው የተፈጠረ የሞከረችው ኤርትራ የውስጥ የቋንቋ የሃይማኖትና የብሔር ልዩነት መፍታት ችላለች ወይ የሚል ስለ እያወራን ያለ ነው አሁን እንዴት እየተገለጸ ነው ፖለቲካሊ ለምሳሌ ዛሬ ላይ እንዴት እየተገለጸ ነው ለምሳሌ የአፋር ህዝብ እንቅስቃሴ ውስጥ ያሉት አስፓይሬሽንስ ምንድናቸው in relation to አጠቃላይ በኤርትራ ውስጥ ካለው ነገር አኳያ የግጭቱና የቅራኔው መገለጫ ወይም መነሻ ምንድነው በዛ ውስጥ የሚጠቀለል ነው ወይስ የተወሰነ ሊባል የሚችል ነገር አለ ተሻጋሪ የሆነ ለምሳሌ አንድ የአፋር ወደ ኢትዮጵያ ወደ ጅቡቲ የሚሻገር ነገር አለ ኩናማም እንደዛ ወደ ትግራይ ማለት ወደ ኢትዮጵያ የሚሻገር ነገር አለ እንዲህ ያሉ ነገሮች አሉ ያ ምንድነው ምን መሰለህ ቶታሊታሪያን አገር ባለበት there is no space የለም ፖለቲካል ስፔስ የሚባል ነገር የለም እና ሰው ህዝቡ እንዴት ነው የሚናገረውና ፍላጎቱን ለማሳየት የሚችለው የሚል ጥያቄ ቶታሊታሪያን ሲስተም ላይ አይሰራም ምክንያቱም ቶታሊ የሆነ ኮንትሮል ነው ያለው እዛ ሀገር ግን ከዛ ወጥተው ምን ይናገራሉ የሚለውን ለመመለስ እንችላለን ማለት ነው ግን በውጭም ቢሆን ማለት ነው በውጭም ሆነ በውስጥ ብቻ በትጥቅ እንቅስቃሴም ጭምር ኦኬ እንወሳምን ኢትስ ሆሮር ያለችው ኤርትራ ኢትስ ሆሮር ነው ያለችው ይችንን ሆሮር የሆነችውን እንትን ለማስቀጠል ብለህ ከተናገር የሚቀናባት ናት ወይ ኤርትራ የሚቀናባት አይደለችም እና ያን ነገር እኮ ደህና ሀገር ሆና ቢሆን ኖሮ እና ደህና ሀገር ሆና በኢኮኖሚ እንደዚህ ሆናለች በዴቨሎፕመንት እንደዚህ ሆናለች በመናም እና ያልኩህን ዲፕ ዲቫይድ ቢትዊን ሙስሊም ኤሪትሪያ ኤንድ ትግርኛ ኤሪትሪያ ብቻ ሳይሆን ሌላም አለ ለምሳሌ እንዳልከው አፋሩ ለምሳሌ ችግር ያገኘው አሁን ነው ድሮ ኢትዮጵያ ያለች አይደለም ከዛ በኋላም ለመጀመሪያ ይተወዝ ኦኬ ግን አሁን በቃ የተጨፈጨፈ ነው ያለው የአፋር በኤርትራ ውስጥ ያለውን አፋር በደንብ አድርጎ ነው እንትን የሆነው የጨፈጨፉት ምክንያቱ ወደ ይሄ እንቅስቃሴ ደግሞ ፈሩ ጂኦግራፊካል ብታየው ደግሞ ወጣ ያለ ቴል ኦፍ ኤሪትሪያ ነው እና ሀያል የሆነ የአፋር እንቅስቃሴ ቢፈጠር ኢትስ ሃርድ ቱ እንትን ለማድረግ እሱንን ለመቋቋም ያስቸግራል ማለት ነው ምክንያቱም ልም ያለ በረሃ ነው ኢትስ ቬሪ ድሪሪ የሆነ ዴዘርት ነው አፋሮች ነው የሚኖርበት እዛ ቦታ እነሱ ብቻ ነው እዛ ለመኖር የሚችሉት አስቸጋሪ ነገር ነው ማለት ነው እና በዛ ምክንያት ሻዕቢያ የወሰደው እርምጃ በቃ ስኮርችድ ኤርዝ የሆነ እንትን ነው የወሰደው ያቃል የአፋሮችን ምኞት የኤርትራ አፋሮች ምኞት ከኢትዮጵያ አፋሮች ጋር ሆነው ያን ህልም እንዳላቸው የተረጋገጠ ነው ዙሪያ ያለው ኦኬ ይሄ ነገር ቢያልቅ አለ አይደለም የሻዕቢያ ከወደቀ በኋላ ምን አይነት ኤርትራ ትፈጠራለች የሚለውን ጥያቄ የሚመጣው ከዛ በኋላ ነው አሁን ግን ተጨፍኖ አይደለም ቶታሊታሪያን ሲስተም ይዞት ያለ ነገር ዩናይትድ ነው ብለህ ለመናገር አትችልም አገሩ ዩናይትድ አይደለም በቃ ጨፍኖ ይዞታል እንጂ ኢንፋክት አባብሶታል ልክ እንደ ዩጎዝላቪያ እንደ ሶቪየት ዩኒየን ይው would you call it there was a unity before እንትን ከመምጣቱ በፊት ነበር ብለህ ለመናገር አትችልም እንደዛ አይነት ነው ኢንፋክት ይከፋል ብዬ ነው የምገምተው ምክንያቱም ዩጎዝላቪያ የነበረው ቶታሊታሪያን ሲስተም ነው ብዬ አልገምትም ይሄ የከፋ ነው ምክንያቱም አትጭቆና ያለበት ስለሆነ ምን አይነት ሀገር እንደምትሆን ከዛ በኋላ ነው የሚታወቀው ብዬ ነው